አዲስ አበባ የማናት የሚል ጥያቄ በእኛ ደረጃ የፌዴራል ስርዓት ሲቋቋም አዲስ አበባ በኦሮሚያ ክልል እምብርት ውስጥ ስለምትገኝ በኦሮሚያው ጫፍ አዲስ አበባ የኦሮሚያ አካል መሆን አለባት። መግባባት እንዲደርሱ ይጠበቅባቸዋል። ቃለ ጉባኤውን አንብበው ሁላቸውም ይፈራረማሉ። ሰላም ጤና ይስጥልኝ ክብራትና ክብራን፣ የሰዓቱን መረጃዎች ይዘን ቀርበናል። በቅድሚያም ዋና ዋናዎቹን እናስቀድም። አዲስ አበባ የኢትዮጵያ እምብርት የአፍሪካ መዲና ናት። ነገር ግን ይቺ ታሪካዊ ከተማ ዛሬም ድረስ የሀገሪቱ ትልቁ የፖለቲካ ውጥረት ማዕከል ሆና ቀጥላለች። የሀገራዊ ምክክሩን በተመለከተ ኮሚሽነር ፕሮፌሰር መስፍን አርአያ መግለጫ ሰጥተዋል። አዲስ አበባ የፌዴራል መንግስቱ ትሁን ወይስ የኦሮሚያ ክልል አካል? ይህ ጥያቄ በቅርቡ እየተካሄደ ባለው የሀገራዊ ምክክር ጉባኤ ላይ ትልቅ ክርክርና አለመግባባት ፈጥሯል። አዲስ አበባ የማን ናት? የኦሮሚያ ወይስ የፌዴራል ለሚለው የፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ ግልጽ አቋም ይዘዋል። በሀገራዊ ምክክር ኮሚሽን ከሸገር የመጡ ተወካዮች፣ ከፍተኛ የመንግስት ባለስልጣናትና የአዲስ አበባ ነዋሪዎች መድረኩን በሞቀ ክርክር አናውጠውታል። ለመሆኑ ከክርክሩ በስተጀርባ ምን የተካሄደ ነው? ለምንድነው የአወያዮች ጣልቃ ገብነት ተሳታፊዎችን ያስቆጣው? በዚህ ቪዲዮ ጉዳዩን በዝርዝር እንፈትሻለን። እንዲሁም ጠቅላይ ሚኒስትር ዶክተር አብይ አህመድ ስለ አዲስ አበባ ያላቸውን አቋም እንመለከታለን። ከራሳቸውም አንደበት እንሰማለን። ቻናሉን ሰብስክራይብ በማድረግ ወቅታዊ ወሳኝ መረጃዎችን በፍጥነት ማግኘት ትችላላችሁ። እስከ መጨረሻው አብራችሁን ቆዩ። በሀገራዊ ምክክር ጉባኤ ላይ በርካታ አጀንዳዎች ቢቀርቡም አብዛኛውን ትኩረት የሳበው ግን የአዲስ አበባ ጉዳይ ነው። የሀገር ውስጥ ሚዲያዎች እንደዘገቡት ሮብና ሐሙስ ሐምሌ 22ና 23 ቀን 2018 ዓመተ ምህረት በተደረገ ውይይት ላይ ውጥረቱ ከፍ ማለቱ ይፋ ሆኗል። ክርክሩ ከአነስተኛ ቡድኖች ጀምሮ እያንዳንዳቸው 250 አባላት እስከያዙ ትልልቅ ስልታዊ ቡድኖች ድረስ ነቅሶ ወጥተዋል። ይሁን እንጂ ውይይቱ ሰላማዊ ብቻ አልነበረም። በርካታ ተሳታፊዎች ሐሳባችን ተጨቆነ፣ ድምጻችን አልተካተተም በሚል ቅሬታቸውን ሲያሰሙ ተደምጠዋል። በተለይም አወያዮች ከተዘጋጀው ሰነድ ውጭ ያሉ የግል አስተያየቶች እንዳይነሱ ለማገድ ያደረጉት ጥረት በተሳታፊዎች ዘንድ ከፍተኛ ተቃውሞ አስነስቷል። የኦሮሚያ ክልልን ወክለው የመጡ ተሳታፊዎች ግልጽና ጠንካራ አቋም አንጸባርቀዋል። ከሸገር ከተማ የመጡ አንድ ተወካይ እንደተናገሩት በንዑስ ቡድን ደረጃ አዲስ አበባ የፌዴራል ዋና ከተማም የኦሮሚያ ክልል ዋና መቀመጫም ሆና እንድትቀጥል የሚል ሐሳብ ቢያቀርቡም በዋናው ሰነድ ላይ ሳይካተት ቀርቷል። ሌላኛው ተወካይ ደግሞ በአስተርጓሚ በኩል በሰጡት አስተያየት የቀረበው ሰነድ አካታች አለመሆኑን ገልጸው አዲስ አበባ የኦሮሚያ እምብርት ናት የሚለውን በግልጽ ለመግለጽ መሽኮርመም አለ ሲሉ ቅሬታቸውን አቅርበዋል። ይባስ ብሎም አንደኛ ከፍተኛ የመንግስት ባለስልጣን አዲስ አበባ በኦሮሚያ ስር መሆኗ ለሌሎች ብሔሮች ስጋት ይፈጥራል መባሉን በጽኑ ኮንነዋል። ኦሮሞ ለሌላ ህዝብ ስጋት አይደለም፣ ይህ ቃል እንዲደገም አንፈልግም ሲሉ ማስጠንቀቂያ አዘል መልእክት አስተላልፈዋል። በሌላ በኩል ከአዲስ አበባ ከተማ የተወከሉ ተመካካሪዎች ጉዳዩን ከተለየ አቅጣጫ ነው የተመለከቱት። በሕገ መንግስቱ አንቀጽ 49 ላይ ለኦሮሚያ ክልል የተፈቀደው ልዩ ጥቅም የሚለው ጽንሰ ሐሳብ ራሱ ለአያያዝ አስቸጋሪ መሆኑን ገልጸዋል። እንደ ተወካዮቹ ገለጻ የኦሮሚያ ህዝብ የሚፈልገው በስም የተቀመጠ ልዩ ጥቅም ሳይሆን በመሬቱ ለኢንቨስትመንት ሲወሰድ ተገቢው የካሳና የአገልግሎት ክፍያ እንዲያገኝ ነው ብለዋል። እንዲያውም አንደኛው የአዲስ አበባ ተወካይ አስገራሚ ሐሳብ ሰንዝረዋል። አዲስ አበባ ላይ ልዩ ጥቅም ሳይሆን ልዩ ደጎማ ነው የሚያስፈልጋት ብለዋል። ከተማዋ የሁሉም ብሔር ብሔረሰቦች መኖሪያ በመሆኗና የሁሉንም ልጆች እያሳደገች በመሆኑ ክልሎች በሙሉ ለአዲስ አበባ ዳለባቸው ሊደጉሟት ይገባል ነው ያሉት። አዲስ አበባ የሁሉም ናት፣ የአንድ አካል ካደረግናት ግን ትጠፋለች ሲሉ አስጠንቅቀዋል። ይህ አከራካሪ አጀንዳ በሌሎች ክልል ተወካዮችም ዘንድ ትልቅ አጀንዳ ነበረ። የሲዳማ ክልልን ወክለው የተሳተፉት አቶ ደምሰ ደንጊሶ እንደተናገሩት በእነሱ ቡድን ውስጥ አብዛኛው ሰው አዲስ አበባ የፌዴራል ከተማ ሆና እንድትቀጥል ይደግፋል። አዲስ አበባ የአፍሪካ መዲና ናት፣ ይህንን ሀብት ወደ ታች ወስዶ ማቀጨጭ አያስፈልግም ብለዋል። በተቃራኒው የወለነ ህዝብ ዲሞክራሲያዊ ፓርቲ ተወካይ ኮሎኔል አለማየሁ ኃይለ በበኩላቸው አዲስ አበባ በኦሮሚያ እምብርት ላይ በመገኘቷ የክልሉ ልዩ ተጠቃሚነት በተግባር መረጋገጥ አለበት የሚል ጽኑ አቋም አላቸው። እስካሁን ግን ይፋዊ አዋጅ አለመውጣቱ ድንጋጌውን በስም ብቻ እንዲቀር አድርጎታል ይላሉ።
ውይይቱ በዚህ ብቻ አላበቃም። የአዲስ አበባ ስም እንዲቀየር፣ የአካባቢ መጠሪያዎች እንዲለወጡ እንዲሁም የከተማዋ የፖሊስና ፍርድ ቤት በድጋሚ እንዲዋቀሩ የሚሉ እጅግ አነጋጋሪ የውሳኔ ሐሳቦችም ቀርበዋል። የአዲስ አበባ ጉዳይ አሁንም የኢትዮጵያ ፖለቲካ ትልቁ ፈተና መሆኑን ይህ የሀገራዊ ምክክር መድረክ በግልጽ አሳይቷል። የሀገራዊ ምክክር ኮሚሽን ኮሚሽነር ፕሮፌሰር መስፍን አርአያ የምክክር ሂደቱ ከታቀደው ጊዜ በላይ ሊዘገይ እንደሚችል በሰጡት መግለጫ አስታውቀዋል። ይህ በእንዲህ እንዳለ በምክክር ጉባኤው 17ኛ ቀን ውሎ የክልል ተወካዮች ጉባኤ አባላት ተመርጠዋል። ጉባኤው በርዕስ ጉዳይ ተመካካሪ ቡድን የተዘጋጁ ውሳኔዎች ወደሚቀጥለው ምዕራፍ ከማለፋቸው በፊት የምክር ሐሳቦችን ተቀባይነት የማረጋገጥ ስልጣን የተሰጠው መሆኑን ሀገራዊ ምክክር ኮሚሽን የሀገራዊ ምክክር ጉባኤ የውሳኔ አሰጣጥ ስርዓት በሚል ርዕስ ያዘጋጀውና ዋዜማ የተመለከተችው ሰነድ ይጠቁማል። የተለያዩ አካላት በጉባኤው መካተት አለብን ብለው ባቀረቡት ጥያቄ መሰረት የጉባኤው አባላት 336 እንዲሆኑ መወሰኑን ሰምተናል። ኮሚሽኑ ይህንን ቢወስንም አሁንም በጉባኤው አልተወከልንም የሚሉ ጥያቄዎች መቀጠላቸውን ምንጮች ተናግረዋል። 12ቱ ክልሎችና 2ቱ ከተማ አስተዳደሮች በጉባኤው እያንዳንዳቸው 22 መቀመጫዎችን አግኝተዋል። እነዚህ 22 መቀመጫዎች ደግሞ ለ9 ባለድርሻ አካላት ተከፋፍለዋል። የክልል ወይም የከተማ አስተዳደር መንግስት 4 መቀመጫዎች የተመደቡለት ሲሆን የክልሎች ርዕሰ መስተዳድሮች የወከሏቸውን የምክክሩ አካል የሆኑ ባለስልጣናት በደብዳቤ ለኮሚሽኑ እንዲያሳውቁ መደረጉን ምንጮች ተናግረዋል። የሃይማኖት ተቋማት 5 መቀመጫዎችን ያገኙ ሲሆን የሃይማኖት ተቋማት ጉባኤ አባል የሆኑት 5ቱ ሃይማኖቶች ማለትም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን፣ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት፣ የኢትዮጵያ ካቶሊክ ቤተክርስቲያን፣ የኢትዮጵያ የወንጌል አማኞች አብያተ ክርስቲያናት ካውንስልና የኢትዮጵያ የሰባተኛው ቀን አድቨንቲስት ቤተክርስቲያን እያንዳንዳቸው 1 መቀመጫ አግኝተዋል። የፖለቲካ ፓርቲዎች 4 መቀመጫዎች የተመደቡላቸው ሲሆን በክልሎች የሚንቀሳቀሱ ፓርቲዎች በራሳቸው ባደረጉት የምርጫ ሂደት ተወካዮችን እንዲመድቡ ተደርጓል። የማህበረሰብ ክፍል ተወካዮች ደግሞ 3 መቀመጫዎችን ያገኙ ሲሆን 1 መቀመጫ ለአካል ጉዳተኞች፣ ቀሪ 2 መቀመጫዎች ደግሞ ለሌሎች የማህበረሰብ ክፍሎች ተመድበዋል። ተጽዕኖ ፈጣሪዎች 2 መቀመጫዎችን ያገኙ ሲሆን የመምህራን ማህበር፣ የሲቪል ማህበረሰብ ድርጅቶች፣ ሴቶችና ወጣቶች እያንዳንዳቸው 1 መቀመጫ አግኝተዋል። የፌዴራል መንግስት 4 መቀመጫዎችን ያገኘ ሲሆን ጠቅላይ ሚኒስትር ዶክተር አብይ አህመድ 4 የመንግስት ተወካዮችን ለኮሚሽኑ ማሳወቃቸውን ሰምተናል። 3ቱ የመንግስት አካላት ማለትም ህግ አውጪ፣ ህግ አስፈጻሚና ህግ ተርጓሚ 3ቱን መቀመጫዎች እንዲይዙ መደረጉን የገለጹልን ምንጮች 4ኛው መቀመጫ ደግሞ ለጸጥታ ኃይሎች ተወካይ መመደቡን ጠቁመዋል። የፖለቲካ ፓርቲዎች 4፣ የሃይማኖት ተቋማት ዋቄፈና እምነትን ጨምሮ 6፣ ተጽዕኖ ፈጣሪዎች 3፣ የመምህራን ማህበር 1፣ የሲቪል ማህበረሰብ ድርጅቶች 1፣ ሴቶች 1 እና ወጣቶች 1 መቀመጫ ያገኙ ሲሆን ለማን እንደተሰጠ ያላወቅነውን ሌላ 1 መቀመጫን ጨምሮ በፌዴራል ደረጃ 22 መቀመጫዎች ተመድበዋል። የሀገራዊ ምክክር ኮሚሽን ዋና ኮሚሽነር ፕሮፌሰር መስፍን አርአያ በጉባኤው አባላት ምርጫ ዙሪያ በሰጡት መግለጫ ከ12ቱ ክልሎች ከ2ቱ ከተማ አስተዳደሮችና ከፌዴራል ባለድርሻዎች ከእያንዳንዳቸው 22 ተወካዮችን በመውሰድ 330 አባላት ያሉት ጉባኤ መቋቋሙን ገልጠው የነበረ ቢሆንም ዋና ኮሚሽነሩ መግለጫ ከሰጡ ከሰዓታት በኋላ ኮሚሽኑ በማህበራዊ ትስስር ገጹ ባወጣው መግለጫ የጉባኤው አባላት ቁጥር 336 መሆኑን አስታውቀዋል። 6ቱ ተጨማሪ የጉባኤው አባላት እነማን እንደሆኑ ዋዜማ ምንጮቿን የጠየቀች ሲሆን በልዩ ሁኔታ መቀመጫ የተሰጣቸው ተመካካሪዎች መሆናቸውን መረዳቷን ዘግባለች። በልዩ ሁኔታ መቀመጫ ካገኙ ተመካካሪዎች መካከል ትጥቅ ፈተው በምክክሩ የተሳተፉ የሚገኙ ወገኖች እንደሚገኙበት ሰምተናል። የአማራ ፋኖ ህዝባዊ ድርጅት በጉባኤው መቀመጫ ካገኙ አካላት መካከል አንዱ መሆኑን የጠቀሱት ምንጫችን ካፕቴን ማስረሻ ሰጤ መቀመጫውን ያገኙ መሆናቸውን ገልጠዋል። በመሰል ሁኔታ መቀመጫ ያገኙ ሌሎች አካላት መኖራቸውንም ለማወቅ ተችሏል። ኮሚሽኑ 4ቱ ፓርቲዎች በምን አይነት መስፈርት መመረጥ እንዳለባቸው ያስቀመጠው ነገር አለመኖሩን የገለጡት ምንጫችን ፓርቲዎች በጋራ ምክር ቤታቸው በኩል ተወካዮቻቸውን እንዲያሳውቁ መጠየቁን ጠቁመዋል። ይሁንና ጥቂት በማይባሉ ክልሎች የፓርቲ ተወካዮች የተመረጡበት ሂደት ጥያቄ ማስነሳቱን ሰምተናል። የፓርቲ ተወካዮችን ለመምረጥ የተካሄደው እንቅስቃሴ ላይ ቅሬታ ያላቸው ፓርቲዎችም ለኮሚሽኑ ቅሬታቸውን ማቅረባቸው ተዘግቧል።
የክልሎች የፖለቲካ ፓርቲዎች የጋራ ምክር ቤት ሰብሳቢዎች በራሳቸው ፍላጎት የፓርቲ ተወካዮችን የመረጡበትና ግልጽ የምርጫ ስርዓት ያልተከናወነበት ሁኔታ መኖሩን ያነሱ ፓርቲዎች የፓርቲ ተወካዮች ዳግም እንዲመረጡ መጠየቃቸውን ምንጮች ገልጠዋል። ገዢው ብልጽግና ፓርቲ በክልሎች መንግስታትና በፌዴራል መንግስት በኩል ውክልና አግኝቷል የሚል አስተያየት የሰነዘሩ ፓርቲዎች በክልሎችና በፌዴራል ደረጃ ለፖለቲካ ፓርቲዎች የተሰጠውን ኮታ ለተቃዋሚ ፓርቲዎች እንዲተው መጠየቃቸውን ምንጮች ገልጠዋል። ይሁንና ብልጽግና እንደ ሌሎች ፓርቲዎች በምርጫ ሂደቱ መሳተፉን ሰምተናል። በዚህም ብልጽግና ፓርቲ በገዥነቱ በክልሎችና በፌዴራል በድምሩ ካገኛቸው 60 መቀመጫዎች ተጨማሪ የሚሆኑ ሌሎች መቀመጫዎችን በፓርቲዎች ውክልና እንዳገኘ ተረጋግጧል። በፌዴራል ደረጃ በተካሄደው የክልል ተወካዮች ጉባኤ አባላት ምርጫ ተጽዕኖ ፈጣሪዎችን በመወከል ከተመረጡ ተመካካሪዎች መካከል አንዱ ፕሮፌሰር አለማየሁ ገብረ ማርያም ናቸው። ፕሮፌሰሩ የኢትዮጵያ ዜግነት የላቸውም የሚል መከራከሪያ ያቀረቡ ተመካካሪዎች ለኮሚሽኑ ቅሬታ ማቅረባቸውን ሰምተናል። ቅሬታ አቅራቢዎች ኢትዮጵያ ዜግነት የሌላቸው ሰዎች በምክክር ሂደቱ ሊሳተፉ አይገባም፣ ኮሚሽኑ በአፋጣኝ እርምጃ መውሰድ አለበት ማለታቸውን ምንጮች ገልጠዋል። ኮሚሽኑ የተመራጩን ዜግነት አጣርቶ ውሳኔ እንደሚያሳልፍ መገለጹን የነገሩን ምንጮች ቅሬታ አቅራቢዎች ቅሬታቸውን በጽሑፍ ለኮሚሽኑ እንዲያቀርቡ መጠየቃቸውን ሰምተናል። ኮሚሽኑ ተጽዕኖ ፈጣሪዎች በሚል ውክልና በምክክሩ እንዲሳተፉ ያደረጋቸው ግለሰቦች በምን መመዘኛ ተጽዕኖ ፈጣሪነታቸው እንደተረጋገጠ ጥያቄ ያቀረቡ አካላት መኖራቸውን ለመረዳት ተችሏል። በክልል ተወካዮች ጉባኤ በክልሎችና በፌዴራል ደረጃ በድምሩ 31 ተጽዕኖ ፈጣሪዎች እንዲካተቱ ተደርጓል። ይህ ውክልና የሲቪል ማህበረሰብ ድርጅቶች፣ መምህራን፣ አካል ጉዳተኞች፣ ወጣቶችና ሴቶች ካገኙት ውክልና የሚበልጥ መሆኑን ያነሱ ቅሬታ አቅራቢዎችም ኮሚሽኑ ጉዳዩን ዳግም እንዲያጤነው ጠይቀዋል። የክልል ተወካዮች ጉባኤ ድምፅ መስጠት በሚያስችል ውክልና ከተቀላቀሉ ተመካካሪዎች ውጪ ያለ ድምፅ በታዛቢነት እንዲከታተሉ የተፈቀደላቸው አካላት መኖራቸውንም ዋዜማ ዘግባለች። ዲያስፖራዎች እንዲሁም የዩኒቨርሲቲ ተወካዮች ያለ ድምፅ ጉባኤውን በታዛቢነት እንዲቀላቀሉ እያንዳንዳቸው 2 መቀመጫ እንደተሰጣቸው የገለጡልን ምንጮች ሁለቱም አካላት ድምፅ የመስጠት መብት እንዲሰጣቸው ያቀረቡት ጥያቄ በኮሚሽኑ ተቀባይነት አለማግኘቱን አረጋግጠውልናል። ሀገራዊ የምክክር ጉባኤ ለ2 ቀናት እረፍት ካደረገ በኋላ ሰኞ ሐምሌ 27 ቀን 2018 ዓመተ ምህረት በርዕስ ጉዳይ ተመካካሪ ቡድን ደረጃ ምክክር ማድረጉን እንደሚቀጥል ኮሚሽኑ አስታውቋል። የአዲስ አበባ ባለቤትነትን በተመለከተ በአንድ በኩል ከተማዋ የኦሮሚያ ታሪካዊና መልክዓ ምድራዊ አካል ናት የሚሉ ወገኖች፣ በሌላ በኩል ደግሞ የሁሉንም ብሔረሰቦች እኩልነት የምታስተናግድ የፌዴራል ራስ ገዝ መሆን አለባት የሚሉ አካላት ፍጥጫ ውስጥ ናቸው። ጠቅላይ ሚኒስትር ዶክተር አብይ አህመድ ስለ አዲስ አበባ ግልጽ አቋም አላቸው። አዲስ አበባ የማናት ለሚለው ጥያቄ እንዲህ ብለው ነበረም። አዲስ አበባ የማናት የሚል ጥያቄ በእኛ ደረጃ አንስቶ መወያየት አሳፋሪ ነገር። እኔ አዲስ አበባ የኔ ናት ስል ያንተ አይደለችም እያልኩ ሆነ ስቻለሁ። አዲስ አበባ የሁላችንም ናት። ስለዚህ አዲስ አበባ የኬሌ ሳይሆን የሁሉም ኢትዮጵያዊ ልክ እንደ ማንኛውም ከተማ ተደርጎ መታሰብ በጣም መልካም ይሆናል። ይህ ምክክር ወደፊት ምን አይነት መፍትሄ ያመጣ ይሆን? ከተማዋስ የሁሉንም ወገን ጥያቄ አውጥታ ማስተናገድ ትችል ይሆን? እናንተስ በዚህ ጉዳይ ላይ ምን ታስባላችሁ? አዲስ አበባ የፌዴራል መሆን አለባት ወይስ የኦሮሚያ አካል? አስተያየታችሁን ኮመንት ላይ አስፍሩልን። ቪዲዮን ከወደዳችሁ ላይክ እና ሼር ማድረጋችሁን እንዲሁም ለተጨማሪ መረጃዎች ቻናሉን ሰብስክራይብ ማድረጋችሁን አትርሱ። ስለተከታተላችሁን ከልብ እናመሰግናለን።